ቲክቶክ እንግዲህ አንድ አዲስ ነገር አመጣል። እሱ ምንድነው? ከፕሮፋይላችሁ ታች እንግዲህ ሃይላይቶችን ማስቀመጥ ትችላላችሁ ማለት ነው። እዚህ ላይ እንግዲህ እናንተ የሚገልጹ ነገሮች የፈለጋችሁትን ነገር ማስቀመጥ ትችላላችሁ ማለት ነው። እንዴት ደግሞ ልክ እንደዛ ማስቀመጥ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቪዲዮ ሊጠቅማችሁ ስለሚችል ፋቨሬት በማድረግ ጀምሩት። ወደ አሰራሩ በመጀመሪያ እንግዲህ ወደ ቲክቶክ አፕሊኬሽን ከገባችሁ ኋላ ከታች እንግዲህ ፕሮፋይል ምትላለች። አንድ ጊዜ እሷን ክሊክ እናደርጋለን። ከዛም በመቀጠል እንግዲህ ክሬት ስቶሪ አንድ ጊዜ ክሊክ እናደርጋለን። ከዚህ ጋር ግን አንድ ማወቅ ያለባችሁ ነገር እዚህ ጋር ሃይላይት ላይ የምታስቀምጡት ከዚህ በፊት ስቶሪ ያደረጋችሁት ነገር ሊሆን ይገባል። አሁን ለምሳሌ እኔ ይሄን የቅዱስ ገብርኤልና የእመቤታችን ስላሉ መርጫለሁ። ከዛ አድ ስትሉት ክሬት ይላል። እዚህ ጋር የሃይላይት እንትናል መጻፍ ትችላላችሁ ከፈለጋችሁ። ከዛ በዚህ መልኩ ሃይላይታችሁ ይቀመጣል ማለት ነው። ሌላም ተጨማሪ ደግሞ አድ ማድረግ የምትፈልጉ ከሆነ ኒው ሚለውን ነክታችሁ በአሁኑ መሰረት ማስገባት ትችላላችሁ። ፎፎኒ ነኝ። ቪዲዮ ከተመቻችሁ እንግዲህ ፎሎና ላይክ ማድረግ አትርሱ። እንዲሁም እዚህ ጋር የምታዩት የቴሌግራም ቻናላችን ነው። እየገባችሁ ጆይን ማድረግ አትርሱ። አዳዲስ ኦንላይን ስራዎች ይለቀቃሉ። ከታችም የግሩፕ ሊንክ ካነካችሁ ጆይን ማድረግ አትርሱ። እንዲሁም ደግሞ የምትችሉ ደግሞ ሰብስክራይብ ማድረግም አትርሱ። ይመቻችሁ።